የማስተካከያ እርምጃ። እንደምን አደራችሁ? አለወትሮዬ ላይታችሁ ግራ ቀኙ እግዚአብሔር ይመስገን ብለው ባልቴቷ መለሱ። የተነደለውን ግድግዳ መለስ ብዬ አየሁት። እኔን እንዲህ ነድሎኝ ቢሄድ የማን ያለህ ሲባል ነበር አሰብኩኝ። ወደ ሥራ ሲሄድ ያየሁትን ሁሉ በናፍቆት እያቀፍኩ ሰላም አልኩኝ። እንዴት ናችሁ ታዲያ? አማን ነው? እሰይ። ከሥራ ስመለስ ከንትር ግሮሰሪ ጎራ ብዬ ከዚህ ቀደም የጋበዙኝን ሁሉ ጋበዝኩኝ። ዛሬ እንዴት ነው የመካሻ አጎት ሲሉኝ ደስ ብሎኛል ብዬ አልኩኝ። ወደ ቤቴ ስመለስ የጭልፊቷን ባልቴት በር አንኳኩቼ በዚች ቡና ያፍሉ ብዬ አልኳቸው። እንደ ወፍ ጥርስ የሌለው መንኮራፋቸው ውስጡ እስኪታይ ፈገግ ብለው ተቀበሉኝ። ለጋስነቴን አብዝቼም አከናወኑ። ወሪሳዎች የሚቅሙበት ቦታ ድረስ ሄጄም ጫት ገዛሁላቸው፣ ሲጃራም አከልኩላቸው። በካሻም ስሙም ሳይነሳ ራሴን ብቻ ይዤ ወሪሳን ዞርኳት። ትውልድ ልፋቴ ሜዳ ላይም አልቀርም። እያንዳንዱ ወሪሳዊ እንደ አንድ ወሪሳዊ መለከተኝ ጀመረው። አንድ ቀን ጫት ላይ ይህን ሰምቼ ገረመኝ። ወሬው የተነሳው የባልቴቷ የልጅ ልጅ ልጅ ስንተኛ ልጅ እንደሆነም እንጃ። ጫት የሚቃምበት ቤት መጥቶ ነው። ዘንጧል። እንደ ጥጥ ዘለላ የሌለው ጠጉር ራሱ ላይ ብን ይላል። ስታርግ ምን መሆን ትፈልጋለህ ብለው አሉኝ። ማሙሽዬም ስታርግ ምን መሆን ትፈልጋለህ ብዬም አልኩት። ሌባ አለኝ በኩራት። ለአፉ ነው እንጂ ሌባ ከሆነ ቆይቷል ብሎ አሉኝ ጫት ቃሚዎቹ። እንዴት እያልኳቸው ይህንንም ነገሩኝ። የወሪሳ ጎረምሶች ዘውት ወደ ባቡር መንገድ ይወጣሉ። አሁንም እዛ ለመሄድ ነው የመጣው። ትልቅ ሰው ኮት የለበሰ ይጠብቅና አባባ አሻግሩኝ ይላል። ማሙሽዬ ወዴት ልትሄድ ነው ይሉታል። እማየጋ ይልና ይመልስላችኋል። ያሻግሩት እጁን ሲይዙት እፈራለሁ እቀፉኝ ይላል። እጁንም ለመታቀፍ ያንከረፍፋል። ሰውየው ምንተፍረታቸውን ሲያቅፉት አንገታቸው ውስጥ ተወሽቆ አንጀታቸውን እየበላ የኮት ኪሳቸውንም ይበዘብዛል። የኪስ ቦርሳ ወይም ብር ይዞም ይወጣል። ይደነቃል ወይም ይስቃል ብለው ይህን ሲነግሩኝ እኔ ግን ፈዝዤ ቀረውኝ። የእፉዬ ገላ የሆነ ልጅ እኔንም እቀፈኝ ያለኝ አንገቴ ውስጥ ውሽቅ ብዬ ወደ ትውስታ ሄድኩኝ። ታሪካዊቷ ወሪሳ። ወሪሳዊነቴ ከጸደቀ በኋላ ለመጀመሪያ ጊዜ ከሥራ እንደወጣው ወደ ቤት አመራው። ሰፈሩ ጭር ብሏል። ፊት ለፊት ያሉት ባልቴት በሰፌር ላይ ምስር ክክ እየለቀሙ ነበር። አይናቸው ስለደከመ ፊታቸውን ለሰፌዱ አቅርበው በአፍንጫቸው የሚለቅሙ መስለዋል። ቀና ብለው አይተውኝም ፈገግ አሉ። የልጅ ልጅ ልጅ ልጃቸው እንኳን ወደ ባቡር መንገድ ተሰማርቶም የለም። ወሪሳ በሰው አራራ እያዛጋ ነው። የወሩ መዳረሻ ስለሆነ እንደ አንድ የአማርኛ መምህር መጠን ተረት ለመመዝበር አቆበቆብኩ። ባልቴቷን ቀረብኳቸው። ለመድክ ሲሉ ጠየቁኝ። ለመርኩ እንጂ አሁንማ ቤተኛ ሆኜ ብዬ መለስኩ። ታዲያ የለመደ በዚህ ሰዓት እዚህ ምን ያደርጋል? በስራ መውጫ በግርግር ተው አልለመድክም። አሁንም ወር ተወር እየቆጠርክ በምን ወር ላይ ነህ? አትሞኝ። በዚህ ኑሮ ውድነት አንድ ራስ ተወዛውዞም አይቻልም። አልፎ አልፎ ብለው በዓይናቸው ጠቀስ አደረጉ። ነገራቸው ገብቶኛል። ኧረ እኔስ ብዬ አልኳቸው። አትሞኝ። በዛሬ ዘመን ሰው ሁሉ የሰው ፈላጊ ሆኗል። አሁን ገበያ ሄደህ ለምንድነው ዋጋ አውርድ አተውርድ የምትከራከረው? ብትችል በነፃ ይዘህ ለመምጣት ሌላ እኮ አይደለም። ሌብነት በነፃ ገዝቶ መምጣት ነው። ንግድ ደግሞ ከተቻለ በእጥፍ ሽጦ ስንጥቅ በማትረፍ አስማምቶ መስረቅ ነው። እኔ እኮ ዋዛ ባልቴት እንዳልመስልህ ብለው ሳቁ።
ጥርሶቻቸው የሰመጡበት የሚመስል የጥቁር ጉድጓድ ድርድር የደዳቸው ጫፍ ላይ አለም። አብሬ ዛኩኝ። ለመሆኑ አልኳቸው፣ ይህ ሰፈር ወሪሳ የተባለው ሚስጥሩ ምንድን ነው ብዬ ጠየቅኳቸው። እንዲህ ነው እንግዲህ ያሉ ባልቴቷ ሰፌዳቸውን ከጭናቸው ላይ አንስተው ፊት ለፊት እያስቀመጡ፣ የኔ አያት ይችን መንደር የቆረቆረ እሱ ነው። በአጤ ምኒልክ ጊዜ አባ ወሪሳ ይባላል። የፈረስ ስሙ ነው። የፈረስ ስሙን ያገኘው ተዋግቶ አይደለም፣ ዘርፎ ነው። ሁለቱም ያው ነው። የተዋጋ ይዘርፋል፣ የዘረፈም ይዋጋል። ሁለቱም የጀግና ሥራ ነው። አባ ወሪሳ ተከታዮች አሉት፣ ዘራፊዎች። ከመንደሩ ወጣ ብሎ ዘርፎ መመለስ ነው። በኋላ አጤ ምኒልክ ይህን ሰምተው ተወኝ ብዬሃለው፣ ኋላ ትጣላኛለህ፣ ወላዲትን አልምርህም፣ በሌባ ደንብ እጅህን ቆርጦአለሁ አሉት ይባላል። አባ ወሪሳ ማንን ሊፈራ? ኧረ ወዲያ አትዝረፍ ብሎ ነገር መዝረፍ ወንድነት መስሎኝ ሱሪህን አውልቅ ይባላል ብሎ አሉ። በኋላ ጭንቆ ሆነ። ሁለቱማ ተተያያዙ፣ አለቅን እንግዲህ አለ ያገሬው ሰው። ተሆኖ ሆኖ እግዚአብሔር ማብረጃውን ከላይ ላክ። ነጭ በግ ለመስዋዕትነት እንደወረደው ተምሳሌት ጣሊያንም ዱብ አልታወጀም ዛዲያ። ናስ አባ ወሪሳ መቼስ ለመዝረፍም ቢሆን አገር መኖር አለበት በሚል ምኒልክን ተከተለ። አጤ ምኒልክ አባ ወሪሳ አሁን በለጥከኝ አሉ ይባላል። አባ ወሪሳ ጦርነቱን የጀመረው የአድዋ ውጊያ ገና ድምጥማጡ ሳይሰማ ነው። ተከታዮቹን ይዞ ከጣሊያን ያገኘውን ዘራርፎ ወደ ሰፈሩ ጉድ ተባለ። ጣሊያንም ግራ ተጋባ። ማታ ኖረው አዱኛ ለጧት አይ ሲመሻሻ ደራጀው ለጧት የለም። ምንድነው ጉዱ ተባለ። እሱ በሱ ሲታይ ደግሞ አበሾቹ እያማረባቸው ሶልዳቶ የጋረደውን ብልት የጤምቀውንም ጢጢት ሌቱን እንዲያ ተቀጠለ። የሰፉትን እየለበሱ በጌጣቸው እየደመቁ ቁልጭ። አጤ ምኒልክ ይህንን ሲያዩ ያስቀመጡትን ቅርት ያገለግላል አሉ ይባላል። ኋላ ደግሞ ሊናከሱ አድዋ ተፈጣጥሞ እዚህ ተተገባ በላይ አጤ ምኒልክ መቼም ዜደኛም አይደሉም። አባ ወሪሳና ተሰናበተኝና አገርህ ግባ እንጂ ብለው ላኩበት። አባ ወሪሳም በችብ ሲፈጥረው ቆቅም አይደል። ጣሊያንን አርደን ተሰነባበትን መስሎኝ አይልም ብሎ አሉና አሳሳቃችሁ አስቆኝ ሳኩኝ። መቼም ሁን ያለው አይቀርም። ነገር አብራጅ ጠፍቶ ተካረሩ። በኋላ በሁለቱ ጠብ ተንቆራጣጩ በዛ። ማንደፍሩ ሁለቱን ኃይሊን አቤት እንደተባለ እነሱም እንደተኳረፉ በመጨረሻ ጦር ተሰዶ እንደተፈራው ሳይሆን ቀረና አባ ወሪሳ ገፈርሳ ላይ ተያዘ። እዚያ በላይማ ቆርጦ ሲለይ ደግሞ አንቀራባጩ በዛ። የአባ ወሪሳ ዝረፉ እያላዘዘ ቀንጠሞበት ኑሮ ገፈርሳ ተያዘ ተብሎ ተዘፈነ። አጤ ምኒልክ አባ ወሪሳን ያህል ሰው በእግረ ሙቀት አስሮ ተፊታቸው ሲቀርብ ወግዱ ፍቱት፣ አላማረባችሁ፣ አባ ወሪሳን ተራ ዘራፊ ማድረጋችሁ ነው አሉም ይባላል። አባ ወሪሳ ተፈታ። አንቀራባጩ ሁሉ ኮም አለ። የአባ ወሪሳ ተከታዮችም ፍርድ ቀለለላቸው። የኋላ ለቤተ መንግስቱ ንጥጥር ያለውን ይህንን ጉብታ መርጠው እዚሁ ስፈር አሉት። ጃንሆይ እኔስ ወደ አገሬ አላሉ። እንግዲህ አገሬን ማለት ቅር ሚስትህንም ትምጣና እዚሁ ታንተው ትሁን፣ ወዲያ ወዲህ ህልም አሉ አጤ ምኒልክ። አመሌን እያወቁት ጃንሆይ ብሎ አለ። አረጀሁ እኮ አባ ወሪሳ፣ ባዛውንትነትህ እንደ አቅምህ ተዚሁ ስራ እንጂ አሉ። ልብ ለልብም ተተዋውቀዋል፣ ተሳሳቁ። ተዚያ ወዲህ የድብቅ ፈቃዱን ተገና አድርጎ የከተማ ዝርፊያውን ቀጠለ። አገር እየሰለጠነ ህዝብ እያገነገነ ሲሄድ ማን ያለበኝነቱ ቀርቶ አፍራምነቱ ተተክቶ ዝርፊያ በማዘናጋት ይከናወን ጀመር እልሃለሁ
እንዲህ ነው ወሬሳ ሰፈር የተቆረቆረችው ብለው አሉና ያሳቁ። አብሬ እንደ ጅል ሳቅኩኝ። በሳቃችን መካከል ከፀጉሬ ላይ ጉድፍ አነሱልኝ። እናትነታቸው ጠናብኝ። ሌታይን በእጃቸው አይበሉባ መታ መታ አድርገው አራገፉልኝ። ወደ ቤት ገባሁ። ታሪኩ እጅግ ገርሞኛል። እሱኑ ሳስብ ቆይቼ ለመተኛት ኮቴን ሳወልቅ ቀለለኝ። የውስጥ ኪሴን ብፈትሽ ቦርሳዬን አልነበርም። አልተጨነቅኩም። ምንም ስለሌለው መታወቂያዬን ጠዋት በር ላይ እንደማገኘውም አልተጠራጠርኩም።